ቆንጆ ነች ግን ያገባት ሁሉ ሸሂድ ነው። አቲካ ክፍል 6 ሙስሊም ሆኖ የአቲካን ታሪክ ሰምቶ ያልተማረከ የለም። አንዳንዱ እንዲያውም ሴት ልጅ አላህ የሰጠኝ እንደሆን ስሟን አቲካ ብዬ ነው የምሰየመው ያሉ ብዙ ናቸው። እናንተም ከነዚህ ሰዎች እንደምትሆኑ ገምታለሁ። አቲካ ሰይድና ዑመር በእስልምና ታሪክ ውስጥ ያላቸውን ቦታና ክብር ነብያችን አለይሂ ሰላቱ ወሰለም ከመሰከሩላቸው ሐዲሶች ውስጥ አብጠርጥራ ታውቃለች። ያም ሆኖ ግን ሰይዳ አይሻን ማስከፋት አትፈልግም። ኡሙል ሙእሚኒን ሰይዳ አይሻም የሸሂዱ ወንድሟ የአብደላህ ቃል ኪዳን በአቲካ ጋብቻ ሲፈርስ አቲካ ራሷ ምን እንደሚፈጠር አታውቅም። ነገር ግን አቲካ ጉዳዩን በደንብ አስባበት ከመጨረሻው ውሳኔዋ ላይ ደረሰች። የአቲካ ውበት፣ ቁንጅና፣ አደቧና አኽላቋ እንዲሁም አላህ የሰጣት የግጥም ችሎታ ሁሉ ከሴቶች ሁሉ ጎላ ብላ እንድትታይ አድርጓታል። የአቲካ ባል ሸሂዱ አብደላህ በሞት ሲለያት የገጠመችውን ግጥም በመዲና ውስጥ ብዙ ሰዎች ሐፍዘውት ሲያዝኑና ሲከፉ እንደበታቸው ያነበንቡታል፣ ይደጋግሙታል። ሌላው ቀርቶ መንገድ የሚውሉ ልጆች እንኳን ጣፋጭ በሚባል ድምጽና በማራኪ ልብን በሚነካ እንደበታቸው ድምጻቸውን ከፍ አድርገው ሲገጥሙት መንገድ ላይ ጉዳይ ኖሮት ፈጠን ብሎ የሚሄድን ተጓዥ ሳይቀር ፈዞ እንዲቀር ያስገድድ ነበር ይባላል። በዘመኗ ብቻ ሳይሆንም ዛሬም አቲካን ያስታወሰ ሁሉ ስለ አቲካ ከየት ልጀምር ብሎ ይጠይቃል፣ ይጨነቃል። አሁን አቲካ ቆርጣለች። አቲካ ለሰይድና ዑመር መልእክተኛ ልካ ውሳኔዋን አሳወቀች። ይህ ውሳኔዋ አንዳንዶቹን ሊያስከፋ ይችላል፣ ሌሎቹን ሊያስደስት ይችላል። እሺ ፍቃደኛ ነኝ፣ እኔ አንቱን ማግባት በመነድሌ ምን ጊዜም ዝግጁ ነኝ በማለት መልእክቷን አስተላለፈች። ከዚያ በኋላ የኒካሁ ቀን ተወሰነ። በዚህ ጊዜ ኡሙል ሙእሚኒን ሰይዳ አይሻ ይህ ዜና እንደደረሳት የወንድሟ አብደላህ መሬት እንዲመለስላት አቲካ ዘንድ መልእክተኛ ላከች። የወንድሟን መሬትም አስመለሰች። ሰይድና ዑመርም ትልቅ ወሊማ ወይም ድግስ ደግሰው የነብያችን አለይሂ ሰላቱ ወሰለም ሱሐባዎች በተገኙበት የአቲካ ኒካህ ታሰረ። አቲካ ምንኛ የታደለች ሴት ነች! በሚገርም ሁኔታ አቲካ የሰይድና ዑመር ሚስት ሆነች። ከዑመር ጋር ስለነበራቸው የመጀመሪያ ሌሊታቸውን አስመልክቶ ኢብኑ ሰዒድ ሲናገሩ አቲካ ከአዲሱ ባሏ ጋር ብቻዋን ስትቀር አብደላህን አስታውሳ ራሷን መቆጣጠር እስኪያቅታት ድረስ አለቀሰች። በዚህም የተነሳ ለሰይድና ዑመር ሐቃቸውንም ቢብላ ነበር ብለዋል። ሰይድና ዑመርም ከፈጅር በፊት ቤት ውስጥ ለብቻዋ ትተዋት እንደሄዱና በሚቀጥለውም ቀን እንዳልተመለሱላት ይናገራሉ። አቲካም ባጠፋችው ጥፋት ተጸጽታ ያ ዑመር ተመለስልኝ አጥፍቻለሁ በማለት በተደጋጋሚ ጠይቃቸውና ብዙ መለመና ተለማምጣ ሰይድና ዑመርን እንዳስመለሰች ተናግረዋል። ከዚያም በኋላ በጣም ስለወደደቻቸው ወደ ውጭ ሲወጡና ከውጭ ውሎ ወደ ቤት ሲገቡ በመሳም ተቀበላቸው እንደነበር ተናግረዋል። አቲካ ከሰይድና ዑመር ጋር አላህን በሚገባ የተገዛች የባሏን ሐቅ በሚገባ መልኩ ስለተወጣች ሰይድና ዑመር መስጂድ ለሰላት እንድትሄድ ሁሉ እንደፈቀዱላት ተነግሯል። ከአቲካ ኢያድ የሚባል ልጅ አግኝተው በሰላም በደስታና በፍቅር እንደኖሩም ተነግሯል። ነገር ግን ይህ ፍቅርና ደስታ ለብዙ ጊዜ አልቆየም። አቲካ ወደ ሌላ የሐዘን ህይወት ልትሸጋገር ነው።
ሰይድና ዑመር ምን ይገጥማቸው ይሆን? ነገር ግን አትርሱ፣ አቲጋን ያገባ ሁሉ ሸሂድ ነው። ይቀጥላል።